ኢና ሊላሂ ወኢነ ኢለይሂ ራጂዑን። እጅግ በጣም ያሳዝነኝ ዜና ነው ማለት ነው። ይህ በምስሉ ላይ የምትመለከቱት ወንድማችን መሐመድ ሰይድ ይባላል። ሙነሽድ ነው። ያው ሁላችንም እናውቀዋለን ሲጀመር ማለት ነው። የማያውቀው ያለ አይመስለኝም። ዛሬ ፌስቡክ ተነስቼ ገባ ስል ይህን ነገር እንዳለ ፎቶ ይዘዋወራል ማለት ነው። በሚዲያው ሞቷል፣ ወደ ሀይራ ሄዷል የሚል ዜና ሰማሁኝ ማለት ነው። እጅግ በጣም ነው ያዘንኩት እውነት ለመናገር በጣም ከምነግራችሁ በላይ። በነገራችን ላይ አብዛኞቻችን ያኔ ያው ሞት የምንጠብቀው ወይ ስናረጅ እድሜያችን ገፋ ሲል ነጭ ጸጉር ስናበቅል ምናምን ነው አብዛኛው ሰው የሚገምተው ማለት ነው። ግን እንደዚህ በለጋም እድሜም ወጣትም እያለን ብቻ መች እንደምንሞት አናቅም። ሁላችንም ለሞት መዘጋጀት እንዳለብን የተረዳሁት። በጣም ነው የደነገጥኩት ከምነግራችሁ በላይ እና እንግዲህ ወንድማችንን አላህ ይዘንለት፣ አላህ ጀነተል ፊርዶስ ይወፍቀው፣ ከሚወዳቸው ነቢያችን ረሱል ሰለላሁ ዐለይሂ ወሰለም ከእሳቸው ጎን ያድርገው ማለት ነው። በተለያየ ንሽዳዎቹ ያው እሳቸውን ከፍ ከፍ ሲያደርግ እሳቸውን ሲያወሳ ነው እና የምናየው። አላህ ከሚወዳቸው ከጎረቤት በቃ ከረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያድርገው ማለት ነው። ይመኘው የነበረው ይሄ ስለነበረ ማለት ነው። እና ሙነሽድም ነው የሐፊዘል ቁርአንም ነው። አላህ እንግዲህ ይቀበለው መልካም ስራውን እላችኋለሁ። ውድ ቤተሰቦቼ እውነት ለመናገር እጅግ በጣም አሳዝኖኛል። ዱዓ አርጉለት ማለት ነው። እንዲሁም ደግሞ 3 ልጆች አሉት አሉ። እንዲሁም የባለቤቱን አካውንት ተለቆ አይቻለውኝ። ያው ከዱዓ በተጨማሪ የምንችል ለልጆቹ እንግዲህ የቲሞች ናቸው ከ18 ዓመት በታች ይመስሉኛል ህጻናቶች ናቸው ለቆ የሄደውና የውማው ግዴታ ነው። ስለዚህ ልጆቹን ማገዝ ይኖርብናል። ያለን የአቅማችንን በመላክ የሌለን ደግሞ ዱዓ በማድረግ አላህ በመልካም ነገር እንዲቀበለው ዱዓ በማድረግ እንግዲህ ለወንድማችን እናግዘው በቻል ነው ያቅም ማለት ነው። አላህ ጀነተል ፊርዶስ ይወፍቀው። አላህ መልካም ስራውን ይቀበለው። አላህ ይዘንለት ኢንሻአላህ። እና ላችኋለሁ ውድ ቤተሰቦች ያው እንዲሁም ኡምራ እንዳረገ ዘንድሮ ረመዳን ኡምራ ላይ እንደነበረ መጨረሻው አካባቢ ሄዶ የዛሬ ሳምንት ጁማ ነው አሉ የመጣው ከመካ ማለት ነው። መጥቶ እንግዲህ እንደ ጉንፋን ነገር አመመው አሉ። ከዛ ሆስፒታል ሄደ። ድንገት ነው የሞተው ማለት ነው። በነገራችን ላይ ያው የመጨረሻው ኡምራዬ ነው ሲልም ነበረ። እንዲሁም ጓደኞቹ ብር እንዳልነበረው ነገር ግን መሄድ ኡምራ ማድረግ እንደሚፈልግና ብር እንዳልነበረው ነግሯቸው በቃ ወይ በቀጣይ ኡምራ ታረጋለህ ወይም ደግሞ ረመዳን ካለፈ በኋላ ኡምራ ታረጋለህ እያሉት እንደነበረ እሱ እንደምንም ያው በቃ የሆነ የሚነግረን ነገር አለ መሰለኝና እንደምንም ተጣጥሮ ኡምራውን አድርጓል። ማሻአላህ አላህ ይቀበለው መልካም ስራውን። ወንድማችን አላህ ጀነተል ፊርዶስ ይወፍቀው እላችኋለሁ። እኛም መጨረሻችን ያሳምርልን። ያው ለሞት ተዘጋጅተን መጠበቅ እንዳለብን ነው የሚያሳየው ማለት ነው። ገና ነው፣ ወጣት ነው፣ ለጋ ነው። ግን ያው የተጻፈልን ብቻ ነው የምንኖረው ማለት ነው። ህፃንም ትንሽም ሆኖ ወጣትም ሆነ አዛውንትም ሆነ ብቻ በየትኛው እድሜ ክልል እንደምንሞት ስለማናቅ እኛ ሁሌም ሞትን ተዘጋጅተን መጠበቅ ነው ያለብን። ከመጥፎ ስራዎች መራቅ ነው ያለብን። አላህ ያግራልን። በመልካም ነገር መልካም ነገር ላይ የምንዘወትር አላህ ያድርገን። እንዲሁም ደግሞ መጨረሻችን አላህ ያሳምረው። መጨረሻችንን አላህ ያሳምርልን የምለው ይሄ ነው። ሌላ ምንም ልል አልችልም። ወንድማችን እንግዲህ አላህ ይዘንለት። ዱዓ አርግለታለሁ። እናንተም ዱዓ አርጉለት ማለት ነው። እናንተም ዱዓ አርጉለት። የሙስሊም ዱዓ ተቀባይነት አለው። አንድ ሙስሊም ወንድም ለአንድ ሙስሊም ወንድሙ ዱዓ ካደረገ ተቀባይነት አለውና እናንተ እንግዲህ ዱዓ አድርጉለት። እንዲሁም ደግሞ ቅድም እንደነገርኳችሁ በሚስቱ አካውንት የሆነ ነገር ያላችሁን እያስገባችሁ ልጆቹን እንርዳቸው ላለው ውድ ቤተሰቦቼ እና አላህ እኛም መልካም ነገራችንን ይቀበለ፣ መጨረሻችን ያሳምረን፣ አሟሟታችን ያሳምርልን። ውድ ቤተሰቦቼ ሁላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። ላይክ እያደረጋችሁ ለቤት አዲስ ይሆናችሁ ደግሞ ሰብስክራይብ እያደረጋችሁ ያው እኔም ጠፍቻለሁ፣ ቪዲዮ እየሰራው አይደለም። አበረታቱኝ ማለት ነው ውድ ቤተሰቦች፣ አበረታቱኝ፣ ከጎኔ ሆኑ እና ያው ተጠፋፍተናል። እኔም ብቅ ላለሁኝ ኢንሻአላህ ካሁን በኋላ አልጠፋም። ቪዲዮም እሰራለሁ፣ በየቤታችሁ እመጣለሁ። ስላልተመቻቸልኝ ነው ማለት ነው። ያለሁበት ነገር በጣም ከባድ ነው። አላህ ያግራልኝ፣ ያቅልልኝ ኢንሻአላህ እና በቃቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።